ሰላም እንዴት ናችሁ? የሂድርን አካዳሚ ቤተሰቦች ዛሬ ደግሞ ስለ ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እናወራለን። ብዙ ሰዎች ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ ሙሉ በሙሉ ተመሳሳይ ናቸው ብሎ የሚያስብ ሰው አለ። አንዳንድ ሰዎች ደግሞ ሶፍትዌር ኢንጂነሪንግ ብዙ ኢንካም ለማግኘት ጥሩ ዲፓርትመንት ነው የሚሉ አሉ። አንዳንዶች ደግሞ ኮምፒውተር ሳይንስ በጣም ከባድ ነው የሚሉ ሰዎችም አሉ። ዛሬ ደግሞ ሁለቱንም ዲፓርትመንቶች ጎን ለጎን አድርገን እውነታውን የምናይ ይሆናል። ፍሬሽማን ተማሪዎች ከሆናችሁና ዲፓርትመንት የምትመርጡበት ወቅት ላይ ከሆናችሁ ይህን ቪዲዮ እስከ መጨረሻ ማየት እንዳትረሱ። በዚህ ቪዲዮ ሶፍትዌር ኢንጂነሪንግ ምንድነው፣ ኮምፒውተር ሳይንስስ ምንድነው የሚለውን እናያለን። ኮምፒውተር ሳይንስም ሆነ ሶፍትዌር ኢንጂነሪንግን ጆይን ማድረግ ያለበት ሰው ምን አይነት እውቀት ሊኖረው ይገባል የሚለውንም እናያለን። እንዲሁም ደግሞ ሁለቱንም እያነጻጸርን ተመሳሳይነታቸውንና ልዩነታቸውንም ደግሞ የምናወራ ይሆናል። በስተመጨረሻም ደግሞ ስለ ደሞዝ ሁኔታና ስለ ስራ ሁኔታዎች የምናወራ ይሆናል። እስከ መጨረሻው አብራችሁ ይቆዩ። ሶፍትዌር ኢንጂነሪንግ ምንድነው የሚለውን ስናይ ሶፍትዌር ኢንጂነሪንግ ስለ ሶፍትዌር ሲስተሞች እንዴት ዲዛይን እንደሚደረጉ እና እንዴት ቢውልድ እንደሚደረጉ ወይም ሶፍትዌር ሲስተሞች እንዴት እንደሚገነቡ እንዲሁም ደግሞ ቢውልድ የተደረጉ ሲስተሞች ቴስት የሚደረጉት እንዴት ነው፣ እነዚህ ከዚህ በፊት የተሰሩ ሲስተሞች ደግሞ ሜንቴን የሚደረጉት ወይም የሚታደሱት በሚበላሹበት ጊዜ እንደገና የሚጠገኑት እንዴት ነው የሚለውን የሚያጠና ዲፓርትመንት ነው። በዚህ ዲፓርትመንት የሚገቡ ተማሪዎች ስለ ፕሮግራሚንግ፣ ዳታ ስትራክቸር ኤንድ አልጎሪዝም እንዲሁም ደግሞ ስለ ዳታቤዝ ማኔጅመንት ሲስተም፣ ስለ ዌብ ዲቨሎፕመንት፣ ስለ ሞባይል አፕሊኬሽን ዲቨሎፕመንት እና ስለ ተመሳሳይ ኮርሶችን ያጠናሉ። እዚህ ወይም ሶፍትዌር ኢንጂነሪንግን የሚማር ሰው የሚያጠናው ምንድነው፣ እንዴት ሪል ላይፍ ላይ ያሉ ችግሮችን ሶፍትዌር ሲስተሞችን ተጠቅሜ እፈታለሁ የሚለው ነው ማለት ነው እንዲያስብ የሚደረገው። ኮምፒውተር ሳይንስ ደግሞ የሚያጠናው ፎከስ የሚያደርገው ኮምፒውተሮች ወይም በኮምፒውተሮች ውስጥ ኢንፎርሜሽኖች እንዴት ነው ፕሮሰስ የሚደረጉት፣ ኮምፒውቲንግ ዲቫይሶች እንዴት ነው የሚሰሩት የሚለውን በደንብ ፎከስ አድርጎ የሚያጠናው። ወደዚህ ዲፓርትመንት የሚገቡ ተማሪዎችም በብዛት ፕሮግራሚንግ እንደ C++፣ ጃቫ እንዲሁም ፓይተን፣ ዳታ ስትራክቸር እና አልጎሪዝምን በደንብ ፎከስ አድርገው ያጠናሉ እና ዲጂታል ሎጂኮችን፣ የተለያዩ ሎጂኮችን፣ የተለያዩ ከኮምፒውቲንግ ጋር የተገናኙ ማቴማቲክስ ትምህርቶችን እንዲሁም ደግሞ ስለ ኦፕሬቲንግ ሲስተም፣ ኮምፒውተር ኔትወርኮች፣ ኮምፒውተር አርኪቴክቸር፣ ኮምፓይለር ዲዛይን እና የመሳሰሉ ኮርሶችን በደንብ ይማራሉ ማለት ነው። ኮምፒውተር ሳይንሶች የሚያጠኑትን ነገር ደግሞ በአጭሩ ስናየው ኮምፒውተሮች እንዴት ነው የሚሰሩት፣ ከምናየው ነገር ጀርባ እየተካሄደ ያለው ምንድነው የሚለውን በደንብ ፎከስ አድርገው ያጠናሉ ማለት ነው። ኮምፒውተር ሳይንስንም ሆነ ሶፍትዌር ኢንጂነሪንግን አንድ ሰው ጆይን ለማድረግ የሚፈልግ ሰው በማቴማቲክስ ጥሩ የሆነ ቤዝ ቢኖረው ይመረጣል። ምክንያቱም ሶፍትዌር ኢንጂነሪንግንም ኮምፒውተር ሳይንስንም ስታስቡ ዝም ብሎ ኮድ ማድረግ አይደለም፣ ኮድ መጻፍ አይደለም። ለምሳሌ ሶፍትዌር ኢንጂነሪንግን ስናይ አንድን ሶፍትዌር ሲስተሞችን ከመገንባታችን በፊት ስለ ሪኳየርመንት ማጥናት ይኖርባቸዋል። ከክላይንቶች ዳታ ሰብስባችሁ ያንን ነገር ዲዛይን ማድረግ ይኖርባቸዋል። ከዛ በኋላ ያንን ሰብስባችሁ አንድ ሲስተም ቢውልድ ታደርጋላችሁ። ያንን ሲስተም ደግሞ ወይም ሌላ ሰው የገነባውንም ሊሆን ይችላል፣ የራሳችሁንም ቴስት ታደርጋላችሁ። እንዲሁም ዲፕሎይ ማድረግ ይኖርባቸዋል። ሌሎች ደግሞ ከዚህ በፊት የተሰሩትን ሜንቴን ማድረግም ይጠበቅባቸዋል ማለት ነው። ስለዚህ ኮድ ማድረግ ብቻ አይደለም የምትማሩት፣ ከዛ የዘለለ ብዙ አርኪቴክቸሮችን፣ ዲዛይኖችን ስለምትማሩ የማቴማቲክስ እውቀት ቢኖራችሁ ይመረጣል ማለት ነው። ኮምፒውተር ሳይንስን እና ሶፍትዌር ኢንጂነሪንግን ጎን ለጎን አድርገን ተመሳሳይነታቸውንና ልዩነታቸውን ለማየት የመጀመሪያው ልዩነታቸው ፎከስ ኤሪያቸው። ቅድም እንዳልነው ሶፍትዌር ኢንጂነሪንግ ፎከስ የሚያደርገው የሶፍትዌር ዲቨሎፕመንት ላይፍ ሳይክል ላይ ነው። ሶፍትዌር ዲቨሎፕመንት ላይፍ ሳይክል ስንል የሶፍትዌር ሲስተሞችን መረጃ መሰብሰብ ወይም ሪኳየርመንት ስፔሲፊኬሽንን ይሰራሉ። ከዛ በመቀጠል ዲዛይን ያወጣሉ፣ አርኪቴክቸሮችን ዲዛይን ያደርጋሉ። ከዛ ያንን ሲስተም ቢውልድ ወደ ማድረግ ይገባሉ ማለት ነው። ያንን ቢውልድ
ካደረጉ በኋላ ቴስት ማድረግም ሜንቴን ማድረግ እንዲሁም ዲፕሎይ ማድረግ ከነሱ ይጠበቃል ማለት ነው። ፉል ሶፍትዌር ዲቨሎፕመንት ላይፍ ሳይክል ይሄን ይመስላል። እዚህ ላይ ፎከስ ያደርጋሉ። ኮምፒውተር ሳይንስ ተማሪዎች ደግሞ ኮምፒውተሩ እንዴት ነው የሚሰራው የሚለው አርኪቴክቸሩ ላይ ወይም አሰራሩ ላይ እዚህ ከምታየው ነገር ጀርባ ያለው ምንድነው የሚለው ላይ በደንብ ፎከስ ያደርጋሉ። በቀላሉ ለመግለጽ ያክል ሶፍትዌር ኢንጂነሪንግ የተማረ ሰው እንዴት እነዚህን ኮምፒውተሮችን ወይም የሆኑ ሲስተሞችን ተጠቅሜ ሪል ላይፍ ችግሮችን መፍታት ይችላል የሚለው ላይ ፎከስ ያደርግ፣ ኮምፒውተር ሳይንስ ተማሪዎች ደግሞ እንዴት ነው አርኪቴክቸሮቹ ወይም ኮምፒውተሮቹ ፕሮሰስ የሚያደርጉበት መንገድ ከዚህ የተሻለ እንዲሆን ማድረገው የሚለው ላይ ነው ፎከስ የሚያደርጉት። ከዛ በመቀጠል ሌላው ማቴማቲክስ ላይ ያላቸው ዲፔንደንሲ ይለያያል። ኮምፒውተር ሳይንስ ከሃርድዌርም ጋር ስለሚገናኝ ቢሃይንድ ያለውን ነገሮች በደንብ ስለሚያጠና በደንብ ማቴማቲክስ ላይ ሰፊ የሆነ ወይም ሃይ የሆነ እውቀት ይፈልጋል። ሶፍትዌር ኢንጂነሪንግ ደግሞ ከሱ ሻል ያለ ወይም ሞዴሬት የሆነ እውቀት ያላችሁ ብትሆኑም በደንብ ልትወጡ ትችላላችሁ ማለት ነው። ከዚያ ሌላ ያው የምትማሩበት አመት ብዛት ሶፍትዌር ኢንጂነሪንግ 5 አመት የሚፈጅ ሲሆን ኮምፒውተር ሳይንስ ደግሞ 4 አመት ይፈጃል። በጥቂቱ ለማየት ያክል በሁለቱም መካከል ያለው ልዩነት ይህን ይመስላል። ነገር ግን አሁን በኢትዮጵያም ሆነ በተለያዩ ሀገሮች ላይ ስናይ ኮምፒውተር ሳይንስም የሚሰራውን ስራ ሶፍትዌር ኢንጂነሪንግም ይሰራል። የሶፍትዌር ኢንጂነሪንግንም ኮምፒውተር ሳይንሶች ይሰራሉ። ብዙም ስለ ታይትል ኬር የሚደረግበት ጊዜ አይደለም። ዋናው የሚታየው እናንተ ያላችሁ ስኪል ነው። እናንተ በደንብ ስኪል ካላችሁ ሶፍትዌር ኢንጂነር የሚሰራውን ስራ ኮምፒውተር ሳይንቲስት መስራት ይችላል። ኮምፒውተር ሳይንስ የተማረው ሰው ደግሞ የሶፍትዌር ኢንጂነሩን ስራም መስራት ተለዋውጦ መስራት ይችላል ማለት ነው። በእነዚህ ሁለቱ ዲፓርትመንቶች ተምራችሁ ስትመረቁ የምትሰሩባቸው ቦታዎች ዌብ ዲቨሎፕመንት ላይ ልትሰሩ ትችላላችሁ። ሞባይል አፕሊኬሽን ዲቨሎፕመንት ላይ ልትሰሩ ትችላላችሁ። ኮምፒውተር ኔትወርክ ላይ ልትሰሩ ትችላላችሁ። አይቲ ኦፊሰር ሆናችሁ ዳታ አናሊስት ሆናችሁ ልትሰሩ ትችላላችሁ። ኳሊቲ አሹራንስ እንዲሁም ሳይበር ሴኩሪቲ እና ሌሎች ተመሳሳይ ቦታዎች ላይ ልትሰሩ ትችላላችሁ። ኮምፒውተር ሳይንስም ሆነ ሶፍትዌር ኢንጂነሪንግ ያለውን የስራ ሁኔታ በምናይበት ጊዜ በዚህ ሰዓት ሁሉም ነገር ወደ ቴክኖሎጂ እየመጣ ስለሆነ ሰፊ የሆነ የስራ እድል አለ። ኢትዮጵያ ውስጥም በተለያዩ የመንግስት ኢንስቲትዩሽኖች ውስጥ እንዲሁም ደግሞ በግል ስታርታፖች ውስጥ ወይም ኤንጂኦዎች ውስጥ መስራት ትችላላችሁ። ከዚህ በተጨማሪ ደግሞ አብዛኞቹ በዚህ ሰዓት እያደረጉ እንዳሉት ሪሞት ስራዎችን በፍሪላንስ እንደ አፕወርክ ባሉ የፍሪላንስ ዌብሳይቶች በፍሪላንስ ዌብሳይቶች በኩል መስራት ትችላላችሁ ማለት ነው። ስለዚህ ሰፊ የሆነ የስራ እድሎች ያሉበት ዲፓርትመንት ነው። ዋናው እናንተ በደንብ ስኪላችሁን አዳብራችሁ እንድትወጡ ይጠበቃል እና ከዚህ ወጣችሁ በአርቲፊሻል ኢንተለጀንስ ላይ፣ በዌብ ዲቨሎፕመንት ላይ፣ ሞባይል አፕሊኬሽን ዲቨሎፕመንት እና የተለያዩ ቦታዎች ላይ መስራት ትችላላችሁ ማለት ነው። እና በመጨረሻም ስለ ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ ማለት የሚፈልገው ነገር እናንተ ፎከስ ማድረግ የምትፈልጉት ምን ላይ ነው የሚለውን አይታችሁ ብትመርጡ ይሻላል። ለምሳሌ ዌብሳይት ዲቨሎፕ ማድረግ ላይ፣ ሞባይል አፕሊኬሽኖችን እንዲሁም ተመሳሳይ የተለያዩ ሲስተሞችን ዲቨሎፕ ማድረግ ላይ ወይም ሪል ላይፍ ላይ የሚታዩ ፕሮብሌሞችን ሶፍትዌር ሲስተሞችን ተጠቅማችሁ መፍታት ላይ ከሆነ የእናንተ ፓሽን ወይም ፎከስ ማድረግ የምትፈልጉት እዛ ነገር ላይ ከሆነ ሶፍትዌር ኢንጂነሪንግን ብትመርጡ እመክራለሁ። እንዲሁም ደግሞ እናንተ ፎከስ ማድረግ የምትፈልጉት ይሄ ኮምፒውተር እንዴት እንደሚሰራ ወይም የኮምፒውተር አርኪቴክቸር ላይ፣ አልጎሪዝም ላይ፣ ኦፕሬቲንግ ሲስተሞች ላይ እንዲሁም ደግሞ አርቲፊሻል ኢንተለጀንስ፣ ማሽን ሌርኒንግ እንዲሁም ደግሞ የተለያዩ ሪሰርቾች ላይ ፎከስ ማድረግ የምትፈልጉ ከሆነ ኮምፒውተር ሳይንስን ብትመርጡ የተሻለ ነው እና ቅድም እንዳልኳችሁ እናንተ ስኪሉና ችሎታው እስካላችሁ ድረስ ሶፍትዌር ኢንጂነር ዳታ አናሊሲስ ላይ እንዲሁም ኤአይ ላይ ገብቶ መስራት ይችላል። እንዲሁም ኮምፒውተር ሳይንስ ተማሪም ዌብ ዲቨሎፕመንት ላይ በተለያዩ ነገሮች አብዛኞቻቸው ገብተው እየሰሩ ነው ማለት ነው። ስለዚህ ከታይትሉ ይልቅ ስኪል ላይ ፎከስ እንድታደርጉ እመክራለሁኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ቻናሉንም ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ከፈለጋችሁ ቻናሉ ላይ ቼክ ማድረግ ትችላላችሁ። እንዲሁም ቴሌግራም ቻናላችን ላይ ስለ ሁሉም ዲፓርትመንቶች በጽሁፍ ስላስቀምጥንላችሁ እሱንም ዲስክሪፕሽን ስር ባለው ሊንክ ገብታችሁ ቼክ አድርጉ። አመሰግናለሁ።